ኢየሱስ ክርስቶስ እንግዲህ ታኅሳስ ላይ ተወለደ የሚል ቃል ከሌለ እንደውም ሰዎች ያከብሯቸው የነበሩት እነዛ ሕፃኑ ልጅ ተወለደ ፀሐይ ልትወጣ ነው ልጇ ሊወለድ ነው ብለው የሚያከብሩት ያ በዓል ዩሌዴስ የሕፃኑ ልጅ ቀን የተበላ የተጠጣ ሳምንቱን ሙሉ በታኅሳስ ላይ ፀሐይ በዓልን ወይም ፀሐይ ልጇን ወይም ፀሐይ ታሙዝን ስትወልደው ልክ እመቤታችን ቅድስት ድንግል ማርያም ልጇን ኢየሱስ ክርስቶስን ከወለደችው ጋር እንዴት ጠላት አገናኝቶ ያን ቀን ለዚህኛው ልደት እንደሰጠ እኛ ግን በዚህ ነገር ብዙ መያዝ እንደሌለብን ግን መገመት አንችልም ወይ ጠቃሚ ባይሆንም ማለት ኢየሱስ ክርስቶስ ለምንድን ነው መጽሐፍ ቅዱስ ውስጥ ልደቱን ቀን ያልጻፈ ልደቱ ቀን እንዲጻፈ ያላረገው ለኛ ብዙም ጥቅም ስለሌለው ነው ቢኖረው ኖሮ ይጻፍልን ነበር ሐዋርያት ጌታችን የተወለደው ታኅሳስ ላይ ነው ቴክ ኬር ጠንቀቅ ብላችሁ አክብሩ በዛን ቀን እንደዚህ ሁኑ ባሉን ነበር ግን የመጣው ከባህል ስለሆነ መጽሐፍ ቅዱሳዊ መሰረት ስለሌለው መጨናነቅ የለብንም ግን ካስፈለገ እንዲሁ ለመረጃ ያህል መጽሐፍ ቅዱስ ኢየሱስ ክርስቶስ ታኅሳስ ወር ላይ ላለመወለዱ ሊጠቁመን ይችላል መጽሐፍ ቅዱስ ራሱ በአንድ ነገር ማወቅ እንችላለን እሱን እዚህ ላይ ያሳያቸዋለሁ ይሄ እንትኑ ነው ፀሐይ ልጇን ስትወልድ ታኅሳስ 25 ገደማ ያቹት እዛ አይሲስ ወይም ሰሚራሚስ ይሄ ከኢየሱስ ክርስቶስና ከመቤታችን ከድንግል ማርያም ጋር ለማገናኘት ሰይጣን የተጠቀመው አልማማተር ማለት ድንግልናት ማለት ነው እኛ የምናውቀው በድንግልና የወለደችው ማን ብቻ ነች ማርያም ነች አልማማተር ብለው ግን ያችን ሳሚራሚስ ያችን እዛ የምስራቅ ጣዖት እዚህ ዳያና የምትባለው አውሮፓ ላይ በድንግልና ወለደች ሊሉን ማንን የፀሐይን ልጅ ወይም ደግሞ ታሙዝን ወይም ደግሞ በዓልን በወንድ እንደ ሕፃን ልጅ መስሎ ልክ ከጌታችን ከኢየሱስ ክርስቶስ ጋር ታሪክ ሊሻማ የገባ የጣዖት አምልኮና የሰይጣን አሰራር ወይንም ደግሞ የሴቲቱ ዘር ብሎ የገባው ዞሮአስተስ የሴቲቱ ዘር ራስን ይቀጠቅጠዋል ለኢየሱስ ነው ግን እንዴት አመሳስለው ታኅሳስ ላይ ይሄንን ነገር ያከብሩ የነበረው ወለደች ማን አልማማተር ድንግልናት ምንን እያሉ እንዴት ከኛ ኢየሱስና እሱን ከወለደችው ከድንግል ማርያም በድንግልና መውለድ ጋር ለማገናኘት የተሞከረ ጣዖታዊና የሰይጣን መቼ ነው የሚከበረው ይሄ ሁሉ በዓል ታኅሳስ 21 ጀምሮ በነጮቹ የነዚህ ሁሉ በዓል እቺ